ሰላም ሰላም ውድና የተከበራችሁ የራማይቱ ተከታታዮች እንደምን አላችሁ? ያለው አልሐምዱሊላህ። ሐረግ ድራማ ክፍል 72 ተለቋል። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ያደረጋችሁ አበረታቱኝ። እኔም ሀሳብ አስተያየቴን ወደ እናንተ ይዤ ብቅ እላለሁ። በቅንነት ያው አይከፈልበትም። ሐረግ ድራማ እንግዲህ ክፍል 72 ላይ በጣም ደስ የሚል ነገር አለው። አንዳንድ ነገር ልበላችሁ ብዬ ነው በቃ ያልኩት። ክፍል 71 መጨረሻ ላይ እንዳያችሁት ሉሊት ወደ ቤዛ ጋር ሂዳ አንዳንድ ነገር ስለ ገነት ልታማክራት ነበር። ቤዛም በአሁኑ ሰዓት ከሷ ጎን ስላልነበረች እንግዲህ ኤፍራታ ያፌትን ልታገባው መሆኑን እርግጠኛ ስትሆን ፌንት ነበር የነገረችው። እንዳያችኋት በጣም ታስቀው። ሉሊት ግን ቤዛ ሮጣ ውሃም ቻፈስብሻለች ስትላት ነቃች። ያው በመጨረሻም ከክላሷ አስወጣቻት። ምክንያቱም እረፍት ትፈልጋለች ቤዛ። እንግዲህ ከዛ በመቀጠል ናታንም ተነስቶ ቢኒ ጋር በመሄድ ያው ቢኒ ተኝቶ ነበር እንዳያችሁት። ቢኒን ቀስቅሶ እንዳውም ዳግም መስሎት መነሳት አልፈለገም ነበር። እንግዲህ በመጨረሻም ተነስቶለት ያው ስለ ኤፍራታ እስካሁን ብቻዋን ስትታገል ኖራለች። ከዚህ በኋላ ግን ከጎኗ ልንሆን ይገባል በማለት ነበር ሲያወራ የነበረው። ቢኒም በጣም ደስ አለው፣ ምክንያቱም ከተኛበት ስለነቃይ ናታን ቢኒ በጣም ነበር ደስ ያለው። ያው እንግዲህ እዛ እስከሚደርስ ድረስ የያፌት ሰዎች በየሁሉም ቦታ ሲከታተሏቸው ነበረ። ምክንያቱም ቢኒም ሁላቸውም ሰርጋቸውን እንዳፈርሱበት ፈልጎ ነበር። ስለዚህ እነሱም ወደ እቅዳቸው ነበር የገቡ። ከዛ እንግዲህ ናታንና የዳግም አጎት ናታንና ቢኒ ተያይዘው ወጡ። ስሙ እየጠፋብኝ የዳግም አጎት እያልኩ ነው፣ ይቅርታ። እንግዲህ ተያይዘው ያው ስለ እቅዳቸው ሲያወሩ ነበር። እንግዲህ በስተመጨረሻም ፊት እንግዲህ ቤት ውስጥ ነው ሰርጉን የደገሰው። አንዳንድ ዝግጅት አድርጎ ጨርሷል። የአክስቱ ልጅ የሆነው የዳግም ጓደኛ አንዳንድ ነገር እንዴት እችን በምታክል ቤት ሰርግ ትደግሳለህ ምናምን ሲለው፣ ያፌትም ደግሞ ያው እንዳያችሁት እኔ ናታንን ካቃጠልኩና ኤፍራታን ካገባው ምን ያደርግልኛል ነበር ያለው። እኔ ብሆን ግን ድል ባለ ሰርግ፣ አንድ ቆንጆዬ ልጅ አለች፣ ድል ባለ ሰርግ ነው ማገባት ሲለው፣ እሷ ማናት ብሎ ያፌትን ማፋቱ ሲጠይቀው ጽዮን እንደሆነች ሲነግረው በጣም ተናዶ በጣም ተበሳጭቶ ነበር ያስወጣው እንዳያችሁት። ከዚህ በፊትም በጥፊ መቱታል ስለሷ ሲነሳ። አሁንም ደግሞ በጣም ተበሳጭቶ ያፌት አስወጥቶታል። እዚህ ጋር ሀሳብ አስተያየት የምሰጠው በሷ የመጣብኝ ባይኔ መጣ ማለት መጽናኛ ናት ያለው ነገር ለምን ይሆን? እህቱ ነች። እኔ ሁሉም ናታንን ጽዮንም እህቱ ናቸው ብዬ ነው የምገምተው። የእናንተን ሀሳብ አስተያየት ደግሞ አስቀምጡ ኮሜንት ላይ። እነሱ ኤፍራታ ያለችበት ክላስ ነበር የሄደው ልጅም። ከዛ ያው እንግዲህ ቢኒ ገኒን ግዴታ ወደ ሰርጉ መሄድ አለብን እያለ እየለመናት ነው። ገኒ መሄድ አልፈለገችም ነበር። በስተመጨረሻ ግን እሺ ብላ ተስማማች። ግን የሆነ ነገር ታደርጉ እንዳላሰባችሁ ቃል ግቡልኝና ነበር ያለችው ለቢኒ። እነሱም ምንም አይነት ነገር አናደርግም በማለት ተስማሙ። እንግዲህ ከዚህ በመቀጠል ቤዛ እንዳያችኋት ናታንን አድርጋ ስታለባብሰው ምናምን በጣም ነው አንጀቴን የበላችኝ፣ ያሳዘነችኝ። እውነት ለመናገር የቤዛ መቀየር እዚህ ፓርት ላይ በጣም ደስ የሚል ካራክተር ሰርታለች። ተመችቶኛል። እንደምትወዱት ተስፋ አደርጋለሁ። ያው አለባብሳው ጨርሳ
እንግዲህ በዛ መካከል እያሉ ጽዮን መጣች። ጽዮንም በጣም ዋ ብላ ነበር የመጣችው። እንግዲህ እንዳያችኋት ቤዛን ለማስቀናት ወንድምና እህት እንዴት እንደሚያደርጋቸው አይታችኋል። ያው ቢሆንም ቤዛንም አንቺ እህታለሽ እኔም አንድ ወንድም አለኝ ነበር ያለቻት ጽዮን። እንግዲህ በዚህ ተስማምተው ለብሰው ተያይዘው ወጡ። ወደ ሰርጉ ቦታ ሄዱ እና ያፌት እንግዲህ የአፌት ያክስቱ ልጅ ነበረ። አይደኖ ስሙን አላውቀውም። ሲገቡ የተቀበላቸው በዛ መካከል እያሉ እንግዲህ ጽዮን ልጁ ይወዳት ስለነበረ ሲጠቅሳት ናታን በጣም ተናዶ ነበር። እንግዲህ ሰላም ብሏቸው ምናምን ተቀመጡ። ከዛ ያፌት ወደ ነበረበት ክላስ ሄዶ ያፌትም እንደመጡ ሲነግራቸው ተነስተው ያፌትና አክስቱ ተያይዘው መጡ። ኤፍራታም መምጣታቸውን ስትሰማ በጣም ነበር የደነገጠችው። በዚህ መካከል ነበር ሂዊ ወደ ኤፍራታ ያለችበት ክላስ ገብታ ተሸፋፍና እንዳያችኋት ያው ለአንዴና ለመጨረሻ ጊዜ ያፌትን እንዳታገባው ለማስጣል ነበር። ኤፍራታ ግን ያለቀለት ነገር ነው በማለት ተስፋ አስቆረጠቻት። እሷም ወደ ሴቶቹ ያው ልትገባ ነው እንደምታውቁት፣ ምክንያቱም ሴቶቹን ለማትረፍ ትፈልጋለች። ለምን ታሸፋፍነሽ መጣሽ ስትላት ያፌት እንደሚከታተላት ነገረቻት። ከዛ ራሷን እንድትጠብቅ ምናምን በቃ ባትገቢ ደስተኛ ነኝ፣ ምክንያቱም ውጭ ሆነን አጣርተን ሴቶቹን ማዳን እንችላለን ነበር ያለቻት። ሂዊ ግን አይሆንም አለች እና በዚሁ መካከል ስለ ቤዛና ስለ እሷ አንቺም ለእሷ እሷም ታንቺ ናችሁ ያላችሁት። በጣም ተቀይራለች ቤዛ ከእስር ቤት ከወጣች እና በቃ ሰዓት አብራችሁ መሆን አለባችሁ። አንድ ቀን ይህንን ነገር አልፈን ሁላችንም አብረን እንደምንገናኝ ተስፋ አደርጋለሁ ብላ ነበር እሷም ሮጣ የወጣችው። በመካከል ሰራተኛዋ መጣች። ሰራተኛዋ እየቀጠረቻት ሰው ናት፣ የታወቀ ነው። ያው ግን ኤፍራታ ስለማታውቅ ደንገጥ ብላ ነበር በመካከል። ከዛ በመቀጠል እነ ገኒ ዳግምና ቢኒ መጥተዋል። አክሲዋን ለካ ታውቃቸው ነበር መሰል። ገኒ ተበሳጭታ ነበር። ያው እንግዲህ ሊመለሱ አስበው ነበር፣ ግን እዛ ከደረሱ በኋላ ከመመለስ ብለው ገቡ። ወንበራቸውን ይዘው ቁጭ ቁጭ አሉ። ያው እንግዲህ እነ ናታን ቤዛና ጽዮን ምን እንዳቀዱ ሁላቸውም ተሰባስበው ቢኒም ዳግምም እንግዲህ አናውቅም የእቅዳቸውን አቅደው ነበር ለካ። በዚሁ መካከል ሉሊት እንግዲህ ቃጭቋ እያለች መታለች። በጣም ነው ያሳቀችኝ። ያው እንግዲህ ሙሽሪት ወደ መድረክ ስትመጣ እንዳያችሁት በመጀመሪያ ተቀበላት ካክስቱ። ከዛ ያው ለማዘሯ ግዴታ በባህላችን እንትን በሚል ጋቢ ምናምን ገኒን አልብሰዋት ነበር። ከዛ በፊት ሳልነግራችሁ የቀረሁት ያፌትን ጽዮን እንግዲህ ልጁን አይኗን ስለጣለባት ስለምታውቅ ያፌትን እንቅልፍ የሚያስተኛ መድኃኒት ውሃ ውስጥ አድርጋ ይዛ ነበር። ያው እሷን ስለሚቀርብ ከንፈሩ ምናምን ደርቋል ብላ ነበር የሰጠችው እንዳያችሁት። እሱን ከጠጣ በኋላ በስተመጨረሻም ይህን ሁሉ ካረገ በኋላ ቀለበት ሊያስር ሲል እንዳያችሁት ተፈንግሎ ነበር የወደቀው። እንግዲህ ምንም እንደተፈጠረ አያውቅም። ሁላቸውም ጥርሳቸው ነበር ያበራው። እነ ናታን፣ ዳግም፣ ቢኒ በጣም ነበር ደስ ያላቸው። ቤዛ፣ ሁላቸውም እውነት ቤዛ በጣም መቀየሯ በጣም ነው ያስደሰተኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ፣ በቅንነት አይከፈልበትም። እኔም ሀሳብ አስተያየቴን ወደ እናንተ ይዤ ብቅ እላለሁ። እንግዲህ ክፍል 73 ላይ ምን ሊፈጠር ይችላል ያፌት ሲያስታውስ አብረን የምናየው ይሆናል። ላይክ ኮሜንት እያደረጋችሁ ቤተሰብ ሁኑ።